አንዲት ሴት ልጅ ለአባቷ እያለቀሰች እንዲህ አለች። አባቴ፣ ትናንትና በእኔና በባሌ መካከል አንድ ችግር ተፈጥሮ ነበር። ይህም የተነሳው እኔ በተናገርኩት ነገር ነበር። በጣም እንዳስከፋሁት ስገነዘብ ጸጸተኝ። እናም ይቅርታ ጠየቅኩት። እርሱ ግን ሊያናግረኝ ፈቃደኛ አልነበረም። ጭራሽ ፊት ነሳኝ። እኔም ፈገግታው እስኪመለስና በእኔ ደስተኛ እስኪሆን ድረስ ጥረቴን አላቋረጥኩም። አናድጄው በተበሳጨባቸው ጊዜያት አላህ ይጠይቀኛል ብዬ እፈራለሁ። አባቷም እንዲህ አላት፣ ልጄ፣ ነፍሴ በእጁ በሆነችው አምላክ እምላለሁ፣ ባልሽ ባንቺ ደስተኛ ባልነበረበት ሁኔታ ሞተሽ ቢሆን ኖሮ አላህም ባንቺ አይደሰትም ነበር። ባሏ የተቆጣባት ሴት በቁርአን እንደተረገመች ተአረሞት እንደሚጠባትና ቀብሯም እንደሚጠባት አታውቂምን አሏት። ስለዚህ ባሏ የማይከፋባት ሴት እንኳን ደስ ያላት። በእርግጥ መቃቃር መፈጠሩ አይቀርም፣ እንከን መፈጠሩ አይቀርም፣ ግጭት መፈጠሩ አይቀርም። ነገር ግን ሆን ብለን ወይም በቸልተኝነት ወይም አስተሳሰባችንን ሰፋ ባለማድረግ እንዳይፈጠር ጥረት ካላደረግን ነው ትልቁ ችግር። በሁለቱ ጥንዶች መካከል ከግጭት ይበልጥ አደገኛ የሚባል ነገር አለ። እሱም እልህ ነው። ተጋጭተውም በእልህ የሚዘጋጉ ከሆነ ያ የትዳር ሕይወታቸውን አደጋ ውስጥ ሊከት የሚችል ትልቅ ፈንጅ ነው። ስለዚህ ኸይሩሁም አለዚ የብደኡ ቢሰላም እንደተባለው ከሁለቱ መልካም የሚባለው ሰላምታውን አስቀድሞ ይቅርታን የሚጠይቅ ሰው ነው። አንዳንዴ ጥፋተኞች እንኳን ባንሆንም ወይም ያ የተከሰተው ጥፋት በጣም ትልቅ የሚባል ካልሆነ ኢምንት አይነት ጥፋት ከሆነ ይቅርታ ማድረጋችን ለአጥፊው ብቻ ብለን ሳይሆን ለራሳችንም ብቻም ብለን ሳይሆን ለልጆቻችን ብለን ማድረግ መቻል አለብን። ሁለቱ ጥንዶች ተጋጭተው ተቆራርፈው ተዘጋግተው የሚሰማቸውን የንዴት ስሜት ልጆቻቸው ላይ ሲያሳርፉ በጣም አደጋ አለው። አናስተውለውም እንጂ ብዙዎቻችን በውስጣችን የምንቋጠረውን ቂም፣ በውስጣችን ያለው የተዳፈነው የንዴት ስሜት ልጆቻችን ላይ ጥፋት እንኳን ሳይፈጽሙ ያ የሚሰማንን የተዳፈነውን ንዴት ስናራግፍባቸው ይታያል፣ ምንም ባላጠፉት። ስለዚህ አደራ አደራ የቤትን ነገር በሁለቱ ጥንዶች መካከል ያለውን ግንኙነት አያያዝ ከወንዱ በላይ ሴቷ ትሻላለች። ስለዚህ አደራ እህቴ የቤትሽን ጉዳይ ሊኖርሽ የሚገባውን አያያዝ ልብ በይ። ከአረብ ሴቶች የተላለፈ በጣም ምርጥና አጭር ምክር አለ። ይህም ኡማማ ቢንት አልሐሪፍ ለልጇ ቢንት ኢያስ ቢንት ዐውፍ በሰርጓ ዕለት ምሽት የለገሰቻት ምክር ነበር። ከዚህ ውስጥ የተወሰነው ክፍል ቀጥሎ ይቀርባል። ልጄ ሆይ ያደግሽበትን ቤት እየለቀቅሽ ነው። ዳዴ ያልሽበት ቤትሽ ነበር። አሁን ደግሞ ወደማታውቂው ቦታ ለመጓዝ ተቀርበሻል። የማታውቂውን ሰውም ልትጎዳኝ ነው። ያገባሽ ሰው በአንቺ ላይ አዛዥ ይሆናል። ስለዚህ አንቺም እንደ ባሪያ ታዘዥው። ይህን ማድረግ ስትቺ እርሱም በተራው ባሪያሽ ይሆናል። ስንቅና መገሰጫ እንዲሆኑሽ እነዚህን 10 ባህሪያት እንድትላበሺ አጥብቄ እመክርሻለሁ። አንደኛውና ሁለተኛው ከሱ ጋር ባለሽ ጉድኝት ተብቃቂ፣ የሚልሽን አድምጪ፣ ታዛዥም ሁኝለት። መብቃቃት የአእምሮ ሰላም ይሰጥሻል። በተጨማሪም የሚለውን መስማትና መታዘዝ ታላቁንና ሩህሩሁን አላህን ያስደስታል። ሶስተኛውና አራተኛው ጥሩ ጠረንና ውብ እይታ እንዲኖርሽ አድርጊ። ፈጽሞ የሚያስጠላ ነገር ሊያይብሽ አይገባም። ከአንቺ መጥፎ ጠረን ሊደርሰውም አያሻም። አምስተኛውና ስድስተኛው ምግቡን በወቅቱ አዘጋጂ፣ ሲተኛም ጸጥታን ጠብቂለት። ምክንያቱም ረሃብ የሚንተገተግ እሳት ሲሆን እንቅልፍ ማጣት ደግሞ ሰውን ብስጩ ያደርጋል።
ሰባተኛውና ስምንተኛው አገልጋዮቹንና ልጆቹን በደንብ ያዢ፣ ሀብቱንም ከጥፋት ጠብቂ። ሀብቱን ከጥፋት መታደግሽ እንደምትወጂው ያሳየዋል። ልጆቹንና ሰራተኞቹን መንከባከብሽም የአስተዳደር ብቃትሽን ይጠቁማል። ዘጠነኛውና አስረኛው ከምስጢሮቹ አንዱንም አታባክኚ፣ ትእዛዙንም አትጣረሪ። ምስጢሩን የምታባክኚ ከሆነ ውሎ አድሮ ይክድሻል። ትእዛዙን እምብኝ ካልሽም ልቡ በጥላቻ ይሞላል። ልጄ በተቆጣ ጊዜ እፊት ለፊቱ ሆነሽ የደስታ ምልክት ከማሳየት በተደሰተበት ጊዜም የተከፋ ፊት ከማሳየት ተጠንቀቂ። ደስታሽ በሌላ በማንም ሳይሆን በራስሽ እጅ ነው። ሚስት ባሏ ወደ ቤት ሲመጣ የሞቀ አቀባበል ልታደርግለት ይገባል። ተጨቆኖና ደክሞት ሲመጣ መቆጣት የለባትም። እንዲያውም በተቃራኒው ያስጨነቀውንና ያደከመውን ነገር ሳትጠይቀው የሚፈልገውን ነገር ሁሉ ማሟላት ነው ያለባት። ልብሱን ካወለቀና ተረጋግቶ ከተቀመጠ በኋላ የተጨነቀበትን ነገር ራሱ ይነግራታል። ከራሱ ካልመጣ ግን ብትጠይቀው ችግር የለውም። አጠያየቋም ዝም ብሎ መሆን የለበትም። ተቆርቋሪነቷንና ለእርሱ የምታስብ መሆኗን በሚያሳብቅና እቤት የገባበት ሁኔታ እንዳስጨነቃት በሚያሳይ ሁኔታ ቢሆን ይመረጣል። ሚስት ባሏ ያስጨነቀውን ችግር እንዲቀርፍ ማድረግ የምትችል መሆኑን ካረጋገጠች በፍጥነት ታድርገው። ይህን ማድረግ ከቻለች የባሏን ሸክም አቃለለች ማለት ነው። እቤቱ ውስጥ ውድ ዋጋ ያላት እንቁ ያስቀመጠ ያክል ይሰማዋል። እንዲያውም ከዓለም የከበሩ ጌጣጌጦች ሁሉ የላቀ ዋጋ ያለው ንብረት እንዳስቀመጠ ያስባል። አላህን የምትፈራ ሴት ባሏን በርህራሄ የምትንከባከብና የአላህን ትእዛዛት ከመፈጸም ቀጥሎ የእሱን ትእዛዛት የምታከብር ናት። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ከሴቶች ሁሉ በላጯ ማን ናት ተብለው ተጠይቀው ነበር። በመልሳቸው እንዲህ አሉ፣ ባሏ ሲያያት የምታስደስተው፣ ያዘዛትን የምትፈጽም፣ እሷን ወይም ንብረቱን በተመለከተ በምትቃወመው ጊዜም እሱ በሚጠላው አኳኋን የማትቃወመው ናት። በሌላም ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ለዑመር ኢብኑል ኸጣብ ሲያነጋግሩት እንዲህ ብለዋል፣ የአንድ ሰው ትልቁ ሀብት ምን እንደሆነ ልንገርህን? ሲያያት የምታስደስተው፣ ሲያዛት የምትታዘዘው፣ ከቤቱ በራቀ ጊዜም ታማኝ የምትሆንለት አላህን ፈሪ ሚስት ነች። በሌላ አጋጣሚም የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ የሚስት ጀነት መግባት አላህና መልእክተኛው በደነገጉት መሰረት ባሏ የተደሰተባት ከመሆኑ ጋር የተሳሰረ መሆኑን ጠቁሟል። ባሏ በሷ ደስተኛ ሆኖ የሞተች ሴት ጀነት ትገባለች ብለዋል። አንቺም እንዲህች አይነት ሴት ሁኚና ደስተኛ ህይወት ትኖሪያለሽ ውድ እህቴ። አላህ ስብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ያ ሐዩ ያ ቀዩም ቢረሕመቲከ ነስተጊዝ أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. اللهم أنت ربي خلقتني وأنا عبدك وأنا على عهدك ووعدك ما استطعت. أعوذ بك من شر ما صنعت. أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت. اللهم أنت الرحيم فارحمنا. اللهم أنت اللطيف فالطف بنا. اللهم أنت الغفور فاغفر لنا. اللهم أنت الرزاق فارزقنا. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة يا الله وادخلنا إياها بالسلامة برحمتك يا أرحم الراحمين. الله سبحانه وتعالى أني بتناكركت أن أنتم بسمات شوت من التكم يدركن. سبحانك اللهم وبحمدك
أشهد أن لا إله إلا أنت، أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.